እሺ ሰላም ቤተሰቦች እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። ውድ የቻናሌ ተከታዮች በሀገር ውስጥም በሀገር ውጭም ያላችሁ ተመልካቾቼ ይህንን ቪዲዮ ይዤላችሁ የቀረብኩ የእንግሊዘኛ ሌተሮችን በስሞል እና በካፒታል የማታውቋቸው ለጀማሪ ይሆናል በማለት ይህንን ቪዲዮ ይዤ ቀርቤያለሁ። እናንተ ቪዲዮውን ደጋግማችሁ በማየት እንዲሁም እስከ መጨረሻው በማየት ይህንን ቪዲዮ ትማሩበታላችሁ ታውቁበታላችሁ በማለት አዘጋጅቼ ይዤላችሁ ቀርቤያለሁ። ስለዚህ ቪዲዮውን ከወደዳችሁት እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ሁሌም የምንለቃቸው ቪዲዮዎች እንዲደርሷችሁና ለመላው ዓለም ተደራሽ ሆኖ መማር ያልቻሉ ዜጎቻችን መማር እንዲችሉ እንዲደርሷቸው ለማለት እወዳለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። እሺ ይቺ እንግዲህ ያስቀመጥኳቸው በሰንጠረዥ ውስጥ ካፒታል ሌተሩን ስሞል ሌተሩን በአንድ ላይ ያስቀመጥኳቸው ተመሳሳይ ናቸው ማለት ነው። በድምጻቸው በአገልግሎታቸው ተመሳሳይ ናቸው። ነገር ግን በቅርጻቸው ደግሞ ትንሽ ይለያሉ። ይሄኛው በትልቁ ነው፣ ይሄኛው በትንሹ ነው። ያ ማለት ካፒታል ኤንድ ስሞል ሌተር የሚሉት ይሆናል ማለት ነው። በእንግሊዘኛ ሌተሮችን ካፒታል እና ስሞል ሌተር ብለን በሁለት ከፍለን እናያቸዋለን። ስለዚህ ይቺ ካፒታል ሌተር ኤ፣ ይችኛዋ ስሞል ሌተር ኤ፣ ይቺ ካፒታል ሌተር ቢ፣ ይቺ ስሞል ሌተር ቢ፣ ካፒታል ሌተር ሲ፣ ስሞል ሌተር ሲ፣ ካፒታል ሌተር ዲ፣ ስሞል ሌተር ዲ፣ ካፒታል ሌተር ኢ፣ ስሞል ሌተር ኢ፣ ካፒታል ሌተር ኤፍ፣ ስሞል ሌተር ኤፍ፣ ካፒታል ሌተር ጂ፣ ስሞል ሌተር ጂ፣ ካፒታል ሌተር ኤች፣ ስሞል ሌተር ኤች፣ ካፒታል ሌተር አይ፣ ስሞል ሌተር አይ ብለው ተቀምጠዋል እዚህ ላይ። ስለዚህ እነዚህኞች በአማርኛ ደግሞ ይኸው እዚህ ጋር አስቀምጫቸዋለሁ። እነዚህኞች ኤ ይባላሉ። ኤ ሁለቱም ኤዎች ናቸው። ኤ፣ ቢ፣ ሲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤች፣ አይ፣ ጄ፣ ኬ፣ ኤል፣ ኤም፣ ኤን፣ ኦ፣ ፒ፣ ኪው፣ አር፣ ኤስ፣ ቲ፣ ዩ፣ ቪ፣ ደብሊው፣ ኤክስ፣ ዋይ፣ ዜድ። አሁን ያነበብኩላችሁ ምንድን ነው? አማርኛው በአማርኛው ሲነበቡ ነው። ከዚህ ጋር ካፒታል ሌተሮች እና ስሞል ሌተሩን አሳይቻችኋለሁ። አሁን ወደ እነዚህኞች እንሄዳለን። እሺ ይችኛዋ ደግሞ ካፒታል ሌተር ጄ፣ ስሞል ሌተር ጄ፣ ካፒታል ሌተር ኬ፣ ስሞል ሌተር ኬ። አንዳንዶቹ ሌተሮች በቅርጻቸው አይለያዩም፣ ትንሽና ትልቅ ነው የሚሆኑ። ፎር ኤግዛምፕል ከዚህ ጋር ሲ አለች፣ እዚህ ጋር ማን አለች? ኬ አለች። ከዚህ ጋር ማን አለች? ኦ አለች። ከዚህ ጋር ፒ አለች። እሺ ሌላ ኤስ አለች። ሌላ ዩ፣ ቪ፣ ደብሊው፣ ኤክስ እና ዜድ በቅርጻቸው ምን አይሉም? አይለያዩም ማለት ነው። እነሱ ብቻ ትንሽና ትልቅ ይሆናል እንጂ የተለየ ቅርጽ አያመጡም ስሞል ሲሆኑ ማለት ነው። ስሞል ሌተር ሲሆኑ እሺ
ይችኛዋ ካፒታል ሌተር ኤል፣ ስሞል ሌተር ኤል፣ ካፒታል ሌተር ኤም፣ ስሞል ሌተር ኤም፣ ካፒታል ሌተር ኤን፣ ስሞል ሌተር ኤን፣ ካፒታል ሌተር ኦ፣ ስሞል ሌተር ኦ፣ ካፒታል ሌተር ፒ፣ ስሞል ሌተር ፒ፣ ካፒታል ሌተር ኪው፣ ስሞል ሌተር ኪው፣ ካፒታል ሌተር አር፣ ስሞል ሌተር አር፣ ካፒታል ሌተር ኤስ፣ ስሞል ሌተር ኤስ፣ ካፒታል ሌተር ቲ፣ ስሞል ሌተር ቲ፣ ካፒታል ሌተር ዩ፣ ስሞል ሌተር ዩ፣ ካፒታል ሌተር ቪ፣ ስሞል ሌተር ቪ፣ ካፒታል ሌተር ደብሊው፣ ስሞል ሌተር ደብሊው፣ ካፒታል ሌተር ኤክስ፣ ስሞል ሌተር ኤክስ፣ ካፒታል ሌተር ዋይ፣ ስሞል ሌተር ዋይ፣ ካፒታል ሌተር ዜድ፣ ስሞል ሌተር ዜድ። እንግዲህ ቅድም እንደነገርኳችሁ እነዚህ የእንግሊዘኛ ሌተሮች ካፒታል እና ስሞል ቅርጻቸውን በተለየ መንገድ የሚቀይሩ አሉ፣ ቅርጻቸውን አሳንሰው የሚቀይሩ አሉ። ምሳሌ አሁን ከዚህ ጋር የኤን እና የሲን ልዩነት ብናይ ኤ የምንላት ካፒታል ሌተር እና ስሞል ሌተር አይገናኝም፣ ይለያያል ማለት ነው በቅርጹ። ግን ሁለቱም ምንድናቸው? ኤ ናቸው። ይችኛዋ ካፒታል ሌተሯ የምታገለግለን የወርድ መጀመሪያ ላይ ቃል ስንመሰረት ወይም ስንጽፍ ወርዱ የመጀመሪያው ሌተር ካፒታል ሌተር መሆን ስላለበት ይቺ ካፒታል ሌተር ታገለግለናለች። ይሄ ስሞል ሌተር የምንለው ደግሞ ቀጣይ ከካፒታል ሌተር ቀጣይ ያለው ጀምሮ እስከ መጨረሻው ያለው ምንድነው መሆን ያለበት? ስሞል ሌተር ነው የሚሆን ማለት ነው። ስሞል ሌተር ነው የሚሆን። ሶ በህጉ መሰረት የመጀመሪያውን ካፒታል ሌተር እናደርግና ሌላኛውም እናደርጋለን ስሞል ሌተር እናደርጋለን ማለት ነው ለምን ጽፈው ወርድ። አሁን እዚህ ጋር አንዴ ልድገምላችሁ። ኤ ቢ ሲ ዲ ኤ ኤፍ ጂ ኤች አይ። ይኸው ከዚህ ጋር እንግሊዘኛ የሚከብዳችሁ በአማርኛ እዚህ ጋር ጽፌያለሁ። ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እንግዲህ ሙሉ የእንግሊዘኛ ሌተሮች እነዚህ ናቸው ማለት ነው። ከነዚህ ውስጥ ምን እናወጣለን? ቫወል እና ኮንሶናንት ብለን ደግሞ በሌላ ባጭር እናወጣለን ማለት ነው። ስለዚህ ቫወሎች የትኞች ናቸው፣ ኮንሶናንቶች ደግሞ የትኞቹ ናቸው? ያ ማለት ተነባቢው የትኛው ሌተር ነው፣ አናባቢውስ የትኛው ሌተር ነው የሚለውን በደንብ ግልጽ በሆነ መንገድ ደግሞ በሌላ ቪዲዮ እናያቸዋለን ማለት ነው። ለዛሬ ቪዲዮአችን ለዛሬው ትምህርታችን ከዚህ ላይ እናጠናቅቃለን። እነዚህን ካፒታል እና ስሞል ሌተር የሚባሉትን ቅርጻቸውንና ድምጻቸውን ሙሉ 26ቱንም የእንግሊዘኛ ሌተሮች በዚሁ መልኩ ይጀላችሁ ቀረብኩኝ። ስለዚህ እናንተ የሚጠበቅባችሁ እንዲሁ ደጋግማችሁ በማየት ነው። ስለ አያችሁልኝ አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ